አሁን እውነት ለመናገር ሰው ሲወድ ለምን ብለህ ታውቃለህ? ምንም አላውቅም። ሰው ሲወድ ለምን አትልም? ለምን ብለህ እናገኘው በቃ ወደደና ነገር ግን አንድ ነገር መረዳት አለብን። ያ የወደደን ሰው እንደምጠላን ማወቅ አለብን። ዝክሪ የወደደን ሰው እንደምጠላን ማወቅ አለብን። ይጠላል አላህ ስላለ ሊሆን ይችላል። የሆነ ቦታ ስለሰጠው ይሆናል። ያን ቦታ ሰጠያ አንድም ቀን ጠባይን አንድም ቀን ባይሪን ሳትቀይር ሳለ ጥሎ ይሄዳል። በቃ አንተን ያየውበት አይነት አንቺን ያየውበት አይነት በቃ ሲወድም ከነጥያቄው መቀበል አለ። ላባ ፊቱ ተቀየረ። ይወደው የነበረው ቦታ መሰጠው ሰውዬ ፊቱ ተቀይሮ እንደዚህ አለ። ያዕቆብ አየ ሲያል እንደ በፊቱ አይደለም ፊቱ የሰውየው ባይዘለ ተቀይሯል። አንድ ነገር ልንገር፣ ሰው ፊቱን ሲቀይር ለምን አትበል። በዛ መሃል እግዚአብሔር ሊገባ ነው ታልቅ። አሜን። በዛ ሰዓት ሰውየው ፊቱን በቀየረ ሰዓት እግዚአብሔር ጣልቃ ገባና ያዕቆብ አቤት የላባ ፊት ስለ መገናኙ ነገር ያዕቆብ ግራ ገባውና ሊያምና ራሔልን በጎቹን በሚያሰማራበት ሜዳ ላይ ጠርቶ አናገራቸው። እንደዚህ አለ፣ ለመሆኑ አለ የአባታችሁ ፊት ለምን ተቀየረብን? እንደ በፊቱ አይደለም አለ። ምን አረኩት አለ? ምን አጥፍቼ ነው አለ? ምንድነው ከየቱ አለ? እግዚአብሔር እንደዚህ አለ፣ ያዕቆብ የላባ ፊት ቢቀየርም የአባቴ የአብርሃም የይስሐቅ የያዕቆብ አምላክ እኔ ካንተ ጋር ነኝ። አሜን። ኢየሱስ ከናንተ ጋር ነው። አሜን። እግዚአብሔር ከናንተ ጋር ነው። አሜን። የላባ ፊት ቢቀየርም እኔ አልተቀየርኩም። ሰው ይቀየራል፣ ጊዜ ይቀየራል። አሁን 2017 አልፏል አይደል? አሁን 2018 የመጀመሪያው ወር ላይ ዛሬ ስንት ነው ቀን? መስከረም 7 አይደል? 2018 የበፊቱ ኮም 2017 ላይ መስከረም 27 እንዲሁ አይደለም። ዛሬ ተቀይሯል። ያንተው ዝናብ ዘባው የዘነበ ማለት ያፋፋ ደግሞ ሁሉ ነገር ይቀየራል። አንድ ነገር እነግራለሁ የማይቀየረው አሜን የማይለወጠው ማንም ሊቀይረው የማይችለው እግዚአብሔር ከናንተ ጋር ነው። የናዝሬቱ ኢየሱስ ከናንተ ጋር ነው። ዘመናት ይቀያየራሉ። አመታቶች ይቀያየራሉ። ምድርማችሁ ነገር አመታት ይቀያየራሉ፣ ጊዜያት ይቀያየራሉ። ይኸውላችሁ በፊት ደስ ይላል